ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው ትዳር አማካሪ ጋር ሄዶ ይሄ ከረፈፍ ምንድነው ጉዱ? አራተረፍ አረፈ ማለት ምር ለሰፈሩ አዲስ ገቢ ነች። አንተ ስጄ ሲጀመር ምንም አማርኛ የሚባል አይችልም። ኦሮምኛ ትችላለህ? ኦሮምኛ ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ሲጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው ይፈልገው። እሺ ምን አትልም? ምን አንድ አመት ሙሉ አብረን እየኖርን ሽማግሌ እልካለሁ ያልክ መቼ ላክ? ሽማግሌ ይኸውልሽ አንቺ ፋዘር ምሁር ናቸው ፕሮፌሰር ይረዳሉ አላልሽም እንዴ? እንዴ ሽምግልና እኮ የሚላከው የመረዳት ችግር የማገናዘብ ችግር ያለበት ቤተሰብ ያኔ እናንተ አብሮ መኖር አስፈልግ። ይኸውልሽ ዝም ብሎ የሚቆም አብሮ መኖር የለም። ተረጋጊ። ስልክ ላውራ እናቴ። ሄላ ሄላ ምን ነው ጠፋብኝ? አባክዬው ናፈከኝ እኮ አሎ ቢቡ አሎ እንጂ ከማጋር ነው ብታይ እኮ አባቴ ቤት ገዝቼልህ ባዶ ቤት ቁጭ ብዬልሃለሁ። መተህ ለኔ ይባል ለቤቱ ደግሞ አባወራ ትሆንለት። የምን ቤት እናቴ ዝናብ መታኝ፣ ፀሐይ ደበደበኝ፣ ማዳበሪያውን ኩል ልጄ ነኝ እናቴ መጣ አሁን አባወራ ሞኝ ልጄ ነኝ እናቴ። ስሚ እንኳን ሽማግሌ ልኬ በትሪክ ያልሰማሽም ባይሽዬ እናቴ ቤት ባለቤት ሆንኩልሽ። የሚገኘውን የመኖሪያ አፓርታማ ሰርቶ በመጨረስ ለነዋሪዎች ያስረከበው ላይፍ ታይም ፕሮፐርቲስ አሁን ደግሞ ከቦሌ አየር መንገድ በ2 ኪሎ ሜትር ርቀት ላይ በቦሌ ዋና መንገድ ከራማዳ ሆቴል ከፍ ብሎ የሚገኘውን አዲሱን G+21 የመኖሪያና የመኖሪያ ብቻ አፓርታማ በተመጣጣኝ ዋጋ ይዞላችሁ መጥቷል። ግራውንድ ወተር ወይም የከርሰ ምድር ውሃ ያለው ጂምና ስፓ የመሳሰሉትን የጋራ መገልገያዎች የያዘ ከ1.1 ሚሊዮን የቅድመ ክፍያ በመፈጸም የቤት ባለቤት መሆን ይችላሉ። ላይፍ ታይም ፕሮፐርቲስ ተረጋጋም ለማይፈጠርም ዶክ እሺ ሰላም ዶክ የታማሚው የቅርብ ዘመድ እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባቴ ነው። በቃ እንዴት ነው በጠና ታማዋል። በቃ እና ደክሟል። ምንም የሚያስደነግጥ ነገር የለም። የህክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለብህ። አይዞህ በቃ ደክሟል እኮ ነው ያለኝ እኮ። ተረጋጋ እንጂ ሞቷል አልተባለም። ምንድነው ያደረገው? ታሟል ይሁን በጠና ወይ ይደረግላቸዋል፣ ይሻላቸዋል። በቃ ወይ አንዴ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየሄዳችሁ ጠብቁ። ሂዱ በቃ ታሟል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይን አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱ እንደሆነ የተማረከ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ ነገር እንደራደረጀ ልጁ እኮ ነኝ ዶክ። አይቻልም። ልቀቅ ዶክ። የአባቴን ኩላሊት እካክ ነው ዶክ። ፎክት ነው ዶክ። እንደዛ ነው ዶክ። እሺ የኔ ንጉስ ይሄው እኔ አለ ጋሺ ችግር የለውም። ምን አላት ብለህ ነው? ችግር የለውም። እድሜና ጤና ጋሺ፣ በሀብት ላይ ሀብት ጋሺዬ፣ የኔ ጌታ። እኛ እኮ ከዳሆሌ ተቀንሶ እኮ ለእናንተ ጋሽዬ ከኛ ተቀንሶ ለእናንተ ኑሮ ነው እንዴ? ሙጀሌ እኮ ነው የተረፈን። አይ ሀብታም አሜን ይላል። በሀብት ላይ ሀብት ስለ እሺ መጣ ማለት ነው። አባቴ ጋር ጥሩ ቦታ ሳይል አለ ቆንጆ ቦታ ያለ አሪፍ ቦታ ቆንጆ ቦታ እንዴ ትርሲት እንዴ አባቴ ቆንጆ ቦታ ሳይል ሰላም። እሺ አሪፍ ቦታ ሳይል እንዴት ነሽ ትርሲት? አለለ አሪፍ ሄሎ ብሮ ትርሲትን እኮ እዚህ ጋር ከወንድ ጋር መኪና ውስጥ ብሮ እኔ እኮ አንተ ነው የምታሳዝነኝ። አረብ ሀገር ድረስ ሄደ የግመል ፍሬ አጥበህ ያሳማ ቂጥ ጠርጋ ያመጣውን ብር እዚህ ጋር ማንም ወንድ ጋር ብሮ ወይኔ ብሮ። አረ ብሮ እባክህ ተረጋጋ። የኔ ነው ሁሉ ስፖርት ላይ ዲፖዚት አድርጉ። BYD 2024 ኤሌክትሪክ መኪና አሸናፊ ሆንኩ። አንተም ዲፖዚት አድርግ። BYD ኤሌክትሪክ መኪና፣ የኤሌክትሪክ ሞተር ሳይክሎች፣ የተለያዩ ልዩ ሽልማቶች መሸለም ትችላለህ። ከሜይ 1 እስከ ጁን 30 ድረስ የሚቆይ። የምር ነው? አዎ ቀልጠፍ በል። ቺቲ ያረጋጅ አይደለም
የኔ ወንድም ምን ሆኖ ነው የሞተው? ስለምንድን ነው የሞተው? ለምንስ ነው የሞተው? አንተ እንከፍ ዶዶ ተጠራሽ ብራዘር አልጠራው ነው ባክ እኔ ነኝ ውስጠትህ ምን ይላል? ስማ አንተ ጀለንጎ የጀለንጎች ፊት አውራሪ ደግሞ የገደልከው ሌላ ነው። ያ ሳሚ የሚባለው ከፊት ያለው እኮ ነው በደንብ የሚቀርባት ቤስት ፍሬንዷ። እሱንም አጽነው ቶሎ በል። ሳሚ አንተ ነህ ሳሚ? የኔ አማካሪ የኔ መካሪ ለማለት ሚኪ አቤት አንተ ነህ ሚኪ? ምንድነው ነው? ወይኔ ምንድነው? በአንድ ለቅሶ ሶስት ሬሳ ይሆንብሻል። ተይ ለሶስት ሰው ማልቀስ ይሆንብሻል። ተይ ከራፍ ተረጋጊ ዶክ እባክህ። መልካም ዜና ዶክ መልካም ዜና እባክህ። የሄደ መመለስ አይቻልም ማለት ምን ማለት ሀያት ሻርፍ እንዴ? ወይኔ ጉዳቴ አማጂ እንደዛ እኮ አይደለም አማጂ እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልሰማም አያቴ እኔ አልችልም አያቴ እኔ አልችልም አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፋ ባሰለ አማጂ መረጋጋት ነው ያለብሽ። ደሙ በልሽት ነው ላቃለው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳው እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለቆፈን ነው እንጂ ለሳጠ በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አያቴ አማቼን እንቅበራቸው። ምንድን ነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድን ነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ነኝ ጥፋተኛ? ለምን ማን ነው ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ውሽሜ ደስ ይላል በሚል ኋላ ቀር 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝነው። ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው ትዳር አማካሪ ጋር ሄዶ ይሄ ከረፈፍ ምንድነው ጉዱ? አራተረፍ አረፈ ማለት ምር ለሰፈሩ አዲስ ገቢ ነች። አንተ ሲጀመር ምንም አማርኛ የሚባል አይችልም። ኦሮምኛ ትችላለህ? ኦሮምኛ ምን ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ሲጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው የሚፈልገው። እሺ ምን አትልም? ምን ወንድና ሴት። በስመ አብ አንተ አረፍ ተረጋጋ። የሆነ ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ሸጌ ጋሽቲ አካ ወልቤክ ነኝ። ደህና ነኝ እኔ እናቴ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። እንትን
ቢቢያ ሀገሬ ነው የኔ እናት ይልጋልሽ ነው አባኮ ሰው ሆንሽ ዶዶ ቆሮቆርሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተንጣለለ ቡና ማሳ በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት እባክሽ። እኔ የምልሽ ምንድነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ ነይ እናቴ። ያኔ ፍቅር እንዴት እኮ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የእሱ አጃቢ ትሆናለህ። የሱ ትሆናለህ ወይ ማጀብ ሞቶ ለቅሶ ላይ ሙሾ ባወረድኩ። አጅቧል። አንዴ ስልክ ላንሳቅ። እሺ ሄላ ሰላም፣ የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ አባት። አዎ ቶንሲል እኮ ትመላለስበት ነበር ሆስፒታል ገባ። አዎ የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ምን? ናይ ባክሽ ሬሳችን ሰብስቢ፣ ቦታ ይዞብናል። ብዙ ታማሚ አለ። እንዴ ምን? ወይኔ ጉዲ። እርግጠኛውኝ አታልቅሽ። እርግጠኛውኝ አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ምን እቅድ አለ? ከዚህ በኋላ ካንቺ ይልቅ ላፈሩ ይቀርባል እሱ። ወይኔ ጉዲ ላፈሩ ቅርብ ነው። ወይ ያላ ወጣት አይሙት ወጣት አይሙት። አረ በቃ ምንም እንደቃሉ የማይገኝ ልጅ መቅረታውና ማለት ምንድነው? የኑሮ ውድነት ግን እንዴት ነው እንደዚህ ሊሆን ይችላል? አንቺ የኑሮ ውድነት ያለሽ እሳት አይደል እንደሆነ ዝም ብሎ መጣይላችሁ። የኑሮ ውድነቱ የቅርብ ጊዜ ታሪክ አይደለም፣ የእናንተ የእውቀት ማነስ ነው እንጂ የቅርብ ጊዜ ታሪክ አይደለም። ይኸውልሽ ለሚኒሌ ያቺ ኮቴ ደረቀ እግሯ እዚህ ሀገር ከረገጠ ጀምሮ ገዳችን ነው ይዘው ሄደችው ቢዮንሴ። ይኸውልህ ስማ፣ ለ3 አመት ተከታታይ ክረምት አልዘነበም። አባዩ ለመፍሰስ አቆሞ ነበር ይባላል። ምንድነው ታውቃላችሁ ነው? ምንድነው? ወይ በእናትህ ደግሞ ሰማችሁ? ባለፈው ሳምንት የተጋቡትን ነገዛኝ ቺታ አርጎባት ማን ሳምንት አንተፈተ መሰለኝ። እኔ ወይ መረጃ አስተካክይ አንቺ። እንዴ ምንድነው ካለማወቅ የምታተርፊ? እኔ ካለማወቅ የምታተርፉት ነገር አለ። የምታውቀው ነገር አለ ማለት እሺ ካወክ ንገረና። እኔ ግን ምንድነው የምትጠቀሙት? ማይም ሆናችሁ አንድ ነገር ልንገር። በዚህ አይነት በሳፋሪ ጥቅል ወደ ቴሌ መደወል እንደሚቻል አታውቁም? እንዴት? የትኛውንም አይነት የሳፋሪኮም የድምጽ ጥቅል ገዝተህ ወደ ቴሌ መደወል ትችላለህ። ኮከብ 777 መሳላ ላይ በመደወል ጥቅል በመግዛት እንደ ልቦ ያው ይልሻል ሳፋሪኮም። እናቴ እንግዲህ አንድ ዕውቀት ነው የምነገርኳችሁ። አንድ ቀን እንኳን ልጅ በሴቷ ላይ ቆይ የባባዬ ድምጽ ነው የምሰማው። ወይኔ ልጅ ባባዬ አለ። እኔ እኮ አይሆንላት ልጅ አለቀሰብኝ። ባባዬ አለቀሰብኝ እንዴ አልሸኘውም። ባባዬ እንዲህ ለማስቀናት ሆነ ብላ ነው እንጂ ወይ ወንዴ ዘር የሌለው ወመቴ ነው። ልጅ አባይ እንዴት ነው? ሰላም ነው? እንዴት ነው አባይ? ያለምነሽ ልጅ ወልዳኩ እሷን ልንጠይቅ ሄደን ሰሞኝ አባይ ሰሞኝ ተገላመጥኩብኝ። አባይ መሽሟጠጫው ምን ነው አባት የልጅ እኔ ሰርተ ህይወታችንን አልቀየርኩም። በሰይ ችግር የለውም። ኧረ አባይ መጋደም ይሁን ኧረ አባይ ያለ ትዳር አባይ ዲኒ አትደክልም እንዴ? አትደክልም ወይ ነው የለህም? ምን አባይ የለህም? እኔ አንበሳ አንቺ እኮ ይልሽ ይሄ ቁማርሽ ፍሬሽን ተበላሽ። ኧረ አባይ ተበልተሻል። ፍሬውን ስማ፣ ፍሬን ካልተበላ ጤነኛ ከሆንክ የሰናይት ልጅ ምን አለች? የሰናይት ልጅ ጥቁር አይደለች? ጥቁር ነች። ኧረ አባይ ለከለር ነው ኢትዮጵያ ውስጥ ነጭ ልትወልድ ነው ወይ ጥቁር ካልሆነ? ስማ አባይ የባዩሽ ልጅስ? ኧረ የባዩሽ ልጅ ጸጉሯ ሁሉ ከርዳዳ ነው። ለምን እንደ ቡሽሜን ኪንኪ አይሆንም? ለሂውማን ሽያጭ ነው የፈለከው ልጅ። ትወልዳለህ